እሺ በዛሬ ቪዲዮ የማሳያችሁ ፌስቡክ ላይ እንዴት ሞኔታይዝ መሆን ትችላላችሁ ኢትዮጵያ ውስጥ ውጭ ሀገር አድሚን ሳይኖራችሁ። አሁን አካውንቱን እንከፍታለን። ከዛ ደግሞ ብርታት እንዲሆናችሁ የኔን 4.6 ሚሊዮን የሚታይልኝን ቪው ሊከፍል ይችላል አይችልም የሚለውን ነገር በደንብ አሳያችኋለሁ። ከፍቼ እኔን ቻናል በደንብ አሳያችኋለሁ። አሁን አከፋፈቱን አሳያችኋለሁ። ቀጥታ ወደ ፌስቡክ ትገባላችሁ። ፌስቡክ ከገባችሁ በኋላ እዚህ ጋር 3 ነጠብጣቡን ትነካላችሁ። ወይ ወደ ኋላ ቃስ ስለበላችሁ እዚህ ጋር ፕሮፋይል ይመጣላችኋል። እሱ ጋር ትነኩታላችሁ። ስትነኩት እንደዚህ አይነት ሜትድ ይመጣል። ከዛ እዚህ ጋር ፔጅ የሚል አካውንት ይመጣላችኋል። ፔጅ ላይ ክሬት ትሉታላችሁ። ክሬት ላይ የምትፈልጉትን በጣም ቀላል የሆነ ሰው ሊይዘው የሚችሉትን አጠር ያሉ ስሞችን ትጠቀማላችሁ። ለምሳሌ ፋና ሊሆን ይችላል፣ አበበ ሊሆን ይችላል። ብቻ ቀለል ያለ የራሳችሁን ስም የፈለጋችሁትን ነገር መጠቀም ትችላላችሁ። ግን ሰው በቀላሉ ሊይዘው የሚችለው አይነት ስሞች ቢሆኑ ይመረጣሉ። ስገቡ እዚህ ጋር አርት ብላችሁ ትሄዳላችሁ። ከዛ ክሬት ታደርጋላችሁ። እዚህ ጋር ሎጎ ክሬት ትሉትና ትጠብቁታላችሁ ትንሽ። ከዛ ቢዝነሱ ክሬት አድርጋችሁ እዚህ ጋር እንዳትሸወዱ። ቢዝነስ ካላችሁት ፈጽሞ 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 አይከፍላችሁ አካውንቱ። ሰው እዚህ ጋር ነው እየተሸወዱ ያሉት እና ኢትዮጵያ ውስጥ አይሆንም ውጪ ነው ምናምን የሚባል ነገር አለ። ግን እሱ አይደለም ዋናው ነገር እዚህ ጋር ነው። እዚህ ጋር ፈጽሞ 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 እንዳትሸወዱ። ምክንያቱም ቢዝነስ ሳይሆን እኛ ክሬተር ነን። ምክንያቱም ቻናላችን ሞኔታይዝ ኢትዮጵያ ውስጥ ሆነን ሞኔታይዝ እንዲሆን ይደረጋል። ከዛ ኔክስት እንለዋለን። ከዛ እዚህ ጋር ባዮ ካለን ባዮችን እንትን እናደርግና ኔክስት እንለዋለን። ፕሮፋይላችሁን ታስገቡና ኔክስት ትሉት ይመጣላችኋል። ቪዲዮ እንዳላንዛዛባችሁ የኔክስት ትሉት አላችሁ። ከዛ እዚህ ጋር 3-4 ሰው ፍሬንድ ትልኩለታላችሁ። እንደዚህ ታደርጉና ኔክስት ትሉት አላችሁ። ከዛ ኢንቫይት ይላል። አካውንቱ ኦልሞስት ስራ ጀመረ ማለት ነው። ስራ ከጀመረ በኋላ ማስተካከል ያለባችሁ ነገር አንደኛ ሎጎ ነው። ከዛ እዚህ ጋር ይመጣል። እንደዚህ ወደ መጀመሪያው እናንተ ያላችሁ ወደ አካውንቱ ይመልሳችኋል። ከዛ እዚህ ጋር ይመጣል። እዚህ ጋር ከመጣ በኋላ ይሄንን ባዶ ፎቶ ከነካችሁ በኋላ እዚህ ጋር ምን ታደርጋላችሁ? ፎቶአችሁን ታስገባላችሁ። ከኋላ ባክግራውንድ ትጽፋላችሁ። እዚህ ጋር ደግሞ ዳሽቦርድ እዚህ ወደ ኋላ እንመለሳለን። በጣም በቃ ልክ እዚህ ጋር እንደከፈታችሁት በቃ ስራ ጀምሯል። ዳሽቦርድ የሚለውን ትነኩታላችሁ። ሞኔታይዝ የሚል ይመጣል። ልክ መስፈርቶቹ ይጀምራል። ኢትዮጵያ ውስጥ ሆናችሁ እርን ማድረግ ይጀምራል። ለዚህ ምሳሌ የሚሆናችሁን ወደ ቻናል ወስጄ ላሳያችሁ። እሺ እዚህ ጋር ከዛ በሳቅ እንለዋለን። ከዛ ስዊች አካውንት የሚል ይመጣል። ከዛ እዚህ ጋር ትገባላችሁ። እዚህ ጋር ከገባችሁ በኋላ ዳሽቦርድ የሚል ይመጣል። ይሄኛው አንደኛው አካውንት ነው። ካሉኝ አካውንቶች ማለት አንደኛው ነው። ሰሞኑን ከዚህ 15 ቀን ውስጥ ክፍያ ይጀምራል ተብለን ብዬ የማስበው ቻናሌ ነው። ሞኔታይዝ ብለን ስትነካው ከፍቷል። አያችሁት? በቃ አንድ ነገር ቻሌንጅ ሰጥቶኛል። ምንድነው የያይስ ቻሌንጅ ስትይ 300,000 ቪው በ28 ቀን ማሳየት እችላለሁ። አዎ በደንብ ማሳየት እችላለሁ። ምክንያቱም በ28 ቀን ውስጥ 4.6 ሚሊዮን እየታየልኝ ነው። ስለዚህ ይሄ አካውንት ምን ይሆናል? ሞኔታይዝ ይሆናል ማለት ነው። ከዛ እዚህ ጋር እርን ያደርጋል። እርን ሲያደርግ በዶላር ነው የሚያስበው። እንደዚህ ከፍታችሁ በዶላር ተከፋይ መሆን ትችላላችሁ። አመሰግናለሁ።